ማንኛውም ሰው ስራ ሰራለሁ ብሎ ከቤቱ ይወጣል። ከቤቱ ከወጣ በኋላ ያ ያሰበው ነገር ላይሳካ ይችላል። ህይወትን ይዞ የሚሄድ አላማ ሊኖር ይችላል። ግን ጠንክራ ሰርተ ለነገ ተስፋ አገርንና ራስን የምትቀይርበት አላማ ሊኖር ይችላል። እንቅፋት መታኝ ብለህ ስራህን ጥላ አትሂድ። ጠንክራ ሰርተ ለነገ ተስፋ ወደና አስራ አንጀተና አስራ እየራበ እየጠማ ነው የምትሰራው። ግን ፈጣሪ አንድ ቀን ጥሎ አይጠርም፣ በበረከቱ ያነሳል። አንተ በሰውነት ሰውን የምታከብር ከሆነ ሰውን ዝቅ የምታረግ ካልሆነ ሰውን የምታከብር ከሆነ አንተም ተከበራል። ስለዚህ እኔ ደስ ይለኛል ሰውን የሚወድ ሰውን የሚያከብር አገሩን የሚያከብር። እኔ ሰው በሰውነቱ አከብራለሁ። ለምን? ፈጣሪ ከሰጠኝ ጸጋ ላይ ነው። አይምሮዬ ሰፊ ነው። ብዙ ነገሮችን ማየትና መቀየር እችላለሁ። ፈጣሪ ለዛ ያሳካኝ። እኔ ዩቲዩብ የምሰራው ወይን ዩቲዩብ ይከፍለኛል ወይን ገንዘብ ይሰጠኛል ሳይሆን ለህዝቤ እውቅናና ለህዝቤ ተስፋ ሆናለሁ ብዬ ነው እየሰራው ያለሁት እንጂ ገንዘብ እኮ አጥቼ ነው። አሁን ገንዘብ አጥቼ እንጂ ብዙ ቪዲዮዎችን መልቀቅ እፈልጋለሁ። የሚያገዛኝ በቪዲዮና በአይፎን የሚገዛልኝ ሰው ጠፍቶ ነው እንጂ ቢገዙልኝ ብዙ ነገሮችን እንሰራለሁ። እኔ አካል ጉዳተኛ ነኝ። ሀብታሙ ጸጋ ይባላል። ወይ የአርሲ መጣሪያ የሆነችው አሰላ ውስጥ ነው ልስትሮ የምሰራው። አካባቢ ደግሞ ውስተራ ዝቅ ብሎ ታክሲ ጎንዴ ቢላሎ የሚጫን አርጀን ፊት ለፊት ላይ ነው ቁጭ ብዬ ልስትሮ የምሰራው። ስለዚህ አይኔንና ጆሮዬ ሁሉም ነገር ሰላም ነው። እግሬ ነው እንጂ ታማሚ ሆንኩት። ብዙ ነገሮችን ሰርቼ መቀየር እችላለሁ። አንዳንዱ ጤና እያለ የሰው ኪስ የሚያይ በጣም ያሳዝነኛል። ለምን? ሰርቶ ማደር የሚችል ወጣት እያለ መንገድ ላይ ቁጭ ብሎ ወይን የሰው ኪስ የሚጉርጉር በጣም ያሳዝነኛል። ምን ያደርጋል? የሰው ኪስ ፈጣሪም ይረግማል። ወርቅ አትወርቅም፣ ትወርቃለህ። ለምን? አልፍልም ሰርተ ስትበላ ነው እንጂ ደስ የሚለው የሰው ኪስ የሰው አባት እናት ወንድም እህት እያስለቀስክ የሰው ኪስ ምንም ያደርጋል። እንደዚህ ወደ ለብነት የምትሰማሩትና የምትመካከሩ ሰዎች ተመለሱና ወደ ስራችሁ ስራ በመስራት የተለያየ ስራ ሳጠሉ ብትሰሩ ትከበራለህ። ጤንነት ነው፣ ሰላም ነው። እንቅልፍ ተኝተህ ታድራለህ። ፈጣሪም የሚወድ እግርና እጅ አይን እየሰጠ ሰርተ ለማብላት ነው እንጂ ሰውን ለማስከፋት አይደለም። እኔ እቺ አባባል የምትመጣልኝ ብዙ ነገሮችን ስላየሁ ነው። አንዳንድ ሰው የስራ ሰው ላይ እንቅፋት ሲሆን በጣም ያሳዝናል። እንቅፋት የሆነበት አንጀቱን አስሮ ባለሀብት የሚሆን ሰው በቀላል አይደለም። ከትንሽ ተነስቶ ነው እንጂ ትልቅ ቦታ የሚደርሰው በአንድ ፎቅ የሚሰራ ሰው የለም። አንዳንድ ሰው ዝም ብሎ ፎቅ የሚሰራ ይመስለዋል። እንደሱ ግን ብዙ ችግሮችን አልፎ ነው ጸማትን፣ ረሃብን፣ ችግርን፣ ቅርፋትን አይቶ ነው። ስለዚህ ሰው የሚደርስበት ቦታ ትደርሳለህ። አላማ ዋናው አላማ ነው። አላማ ሰፊ መንገድ አይምሮ ሰፊ ከሆነ ብዙ ነገሮችን ማሳካት ትችላለህ። ጠንክረ ከሰራ ለነገ ተስፋ ጨለማውን ብርሃን ይሆንልሃል። ጠንክረ ከሰራ አንተ በአይምሮ ሰፊ መሆን አለበት። ነገ ሰርቼ አገኛለሁ እኔም እንደማንኛውም ሰው ደርሳለሁ ብዬ ተስፋ ማድረግ አለብህ እንጂ እንደዚህ ዝም ብለህ መንገድ ላይ የርክ የሰው ወሬ እና መዘዘን እሱን አልቀበልም። ለምን? ሰርተህ ጠንክረህ ማለፍ አለበት። አንተም እንደማንኛውም ሰው እኮ ነገ ለሁሉም ምሳሌ ልትሆን ትችላለህ። እኔ የተለያዩ ሚዲያዎችን እኮ ምንም ላያገኙኝ ይችላሉ። ስንት ሰው ይመጡና ያናግራሉ፣ ግን እኔ አልታያቸውም። ስለዚህ በዚህ በዩቲዩብ ሰብስክራይብ ብታደርጉልኝ ህዝብ ጋር ብታደርሱልኝ ደስ ይለኛል። እኔም ጠንክሬ ሰርቼ ለነገ ብርሃንና የተለያየ ሰዎችን ማገስ እችላለሁ። አይምሮ ሰፊ ነው፣ ብዙ ነገሮችን ያያል። ስለዚህ እናንተ ደግሞ የኢትዮጵያ ህዝብ ደጋግ አገርንና አገርን የምትወዱ ስላለ እኔም እንደ አገራችሁ ወደዱኝና ጠንክሩና አግዙኝ። እኔ ገንዘብ አይደለም ልመና ደግሞ እዚህ ዩቲዩብ ላይ የምሰራው ፈጣሪ ከሰጠኝ ጤናዬ ላይ ደስ ብሎኝ ነው የምሰራው። ስለዚህ እኔ ይሄንን ጥያቄ የጠየኳችሁ ህዝቡ ብዙ ጊዜ ሰብስክራይብ አድርጉልኝ ስላለ ለለመና የወጣሁት ይመስላል። ለመና አይደለም። ህዝብ ጋር እውቅና ካገኘው ብዙ ነገሮችን መስራት እችላለሁ። አንዳንድ ባለሀብትና የመንግስት መስሪያ ቤቶች የሆኑና ህዝብና ህዝቦች ባለበት ባለሀብትም የሀገር ውስጥ የውጭም ሊረዳኝ ይችላል። በተለያየ ቪዲዮና በተለያየ የተቀናጀ ደሃን ከመንገድ ላይ አንሳ ብሎ ሊያበረታቱኝ ይችላሉ። እኔም ደግሞ ለነገ ምሳሌ ሆኜ ብዙ ሰዎችን
ህዝቦችን ወደ ስራ ላነሳሳ እችላለሁ። ስለዚህ የኢትዮጵያ ህዝብና የዓለም ህዝብ ባላችሁበት ፎሎ፣ ሼር ኮምፕሊት እያረጋችሁ ሰብስክራይብ እያረጋችሁ ህዝብ ጋር ልታደርሱልኝ ትችላላችሁ። አመሰግናለሁ። የኢትዮጵያ ህዝብ